አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? አለሁኝ እኔ ሰላም ነኝ። ዛሬ ደግሞ ይዤላችሁ የመጣሁት አትክልት ከዶሮ ጋር በፍሩን ነው። ከዚህ በፊት የሰራሁት ቪዲዮ አለ፣ ያንን ካላያችሁ የድጋሜ ነው። እዚህ ጋር እንደምትመለከቱት ቀርነቢጥ አለኝ፣ በጣጥስ፣ ጀዘር። ስለዚህ እናንተ ደግሞ ያላችሁን አትክልት መጠቀም ትችላላችሁ፣ የፈለጋችሁትን አይነት ማለት ነው። የግድ ነው የተጠቀምኩትን አይደለም። እናንተ ያላችሁ መጠቀም ትችላላችሁ። እዚህ ጋር ቅመሞች አሉኝ። እነዚህ ቅመሞች ምንድናቸው ብላችሁ ከጠየቃችሁኝ እናንተ ያላችሁን ቅመም መጠቀም ትችላላችሁ። ምክንያቱም እኔ አሁን ለምሳሌ እዚህ ምንድነው ፍልፍል አስዋድ አለው፣ ከሙን ፓውደር አለ፣ ኦሪጋኖ፣ ኩዝበራ ፓውደር፣ ጋርሊክ ፓውደር ተጠቅሜ ያለው። ሌሎችም ያላችሁን ቅመም እናንተ መጠቀም ትችላላችሁ። የማትፈልጉት ቅመም ካለ ከዚህ ውስጥ ማስወጣት ትችላላችሁ። ካላችሁ ደግሞ ቅመሞች ተጠቀሙ። አንዳንድ ደግሞ ቅመም የማይፈልግ ሰው ካለ የግድ ሁሉንም መጠቀም የለብንም። ያለንን መጠቀም እንችላለን። ከሌለም ባለው ብቻ መስራት እንችላለን። ፍልፍል አስዋድ አለው። ለምሳሌ ፍልፍል አስዋድ፣ ኦሪጋኖ፣ እሱ ራሱ በቂ ነው ሁለቱ። ስለዚህ እንደዚህ አድርጌ እቀላቅላቸዋለሁኝ። ዘይት ዘይቱን አለኝ። እኔ አሁን ልሰራው ስለፈለኩኝ ነው ዘይት ዘይቱን የምጠቀመው እንጂ ትንሽ እንደዚህ የቅመሞቹ ቀማመመን ብናስቀምጠው ጥሩ ነው። ግን እኔ አሁን ልሰራው ነው፣ ጊዜ የለኝም የማስቀምጥበት። እኔ የተጠቀምኩት ዘይት ዘይቱን ነው። ኖርማሉን ዘይት አይደለም። ስለዚህ እንደዚህ አድርጌ ሚክስ አደርገዋለሁ። መጀመሪያ በደንብ ቀላቅለውና ተመልሼ እመጣለሁ። እንደምትመለከቱት እንደዚህ አድርጌ ቀላቅየዋለሁ። እዚህ ጋር ቃሪያ አለኝ፣ ይሄኛው ቃሪያ ማለት ነው። እናንተ የፈለጋችሁትን ቃሪያ መጠቀም ትችላላችሁ። ካለ ያኛው በከለር ብትጠቀሙትም ችግር የለውም። እሺ፣ በመቀጠል እዚህ ጋር እንትን አዘጋጅቻለሁ፣ ሰንያ። ስለዚህ ሰንያ ላይ መጀመሪያ ሽንኩርት ከስር አደርጋለሁ። እንደምትመለከቱት ሽንኩርት አለኝ። ስለዚህ ሽንኩርት ከስር ታላላላላላላላ ስለዚህ ከዚህ ታላላላላላላላሁ። በመቀጠል ቲማቲም። ይሄ ሽንኩርቱን ከስር ማደርገው አንደኛ ከስር እሳት እንትን ይለዋል፣ ከላይ ደግሞ ጣዕም የሽንኩርቱ ጣዕም አሪፍ ይሆናል። ቲማቲም ደግሞ አሪፍ የሆነ ሶስ ይሰጠናል። እንደዚህ አድርጌያለሁ። ያው እንትኖቹ ላይ ሽንኩርትና እንትኑ ላይ ያላደረኩበት ቅመሙን ከላይ አትክልቱ ላይ ስላለ ይወርዳል። እንደገና ደግሞ ዶሮ አለኝ ገና። ዶሮ ነው ልክ በዚሁ መልክ ነው ማዘጋጀው። ስለዚህ ይሄንን እንደዚህ አድርጌ ያው በአንድ እጄ እንግዲህ ካሜራ ስለያዝኩኝ ነው ወደዛ ወደዚህ የሚለው። ይሄን እንደዚህ አድርጌ ጨርሻለሁኝ። አሁን በመቀጠል ደግሞ ምንድነው ዶሮውን አመጣለሁ ማለት ነው። እዚህ ጋር የሚያቃጥል ቃሪያ፣ ምክንያቱም በኋላ ሶሱ ሲወጣ እንዲያቃጥል ከፈለጋችሁ እኔ እዚህ ጋር ሰንጠቅ አድርጌ ቃሪያ አዘጋጅቻለሁ። ጣል አድርግበታለሁ ማለት ነው። ኦኬ፣ አሁን ዶሮዬን አዘጋጅቼ ደግሞ ተመልሼ እመጣለሁ። እሺ፣ በመቀጠል እንደምትመለከቱት እዚህ ጋር ደግሞ አጥቤ ያዘጋጀሁት ዶሮ አለ። እኔ ዶሮ ሳጥብ ልክ እንደ ሀገራችን በሌሙን በምናምን አድርጌ ነው የማጥበው። ስለዚህ አሁን ዶሮዬን እቀላቀላለሁኝ ማለት ነው። ኦኬ፣ ዶሮዬን እንደዚህ ሰፋ ያለ ድስት ላይ አስቀምጬዋለሁ ለመቀላቀል እንዲመቸኝ ነው። እዚህ ጋር እንደምትመለከቱት እዚህም ደግሞ ቅመም አዘጋጅቻለሁ። ይሄ ቁንዶ በርበሬ ወይም ፍልፍል አስዋት፣ ቺሊ ፓውደር፣ ብዙ ቅመሞች አሉ። እዚህ ጋር ለምሳሌ ኩዝበራ ፓውደር፣ ከሙን ፓውደር፣ ካሬ ፓውደር አለ፣ ጨው አለ። ስለዚህ ሁሉንም ሚክስ አደርገዋለሁ አንድ ላይ። ይሄኛው እንደፈለጋችሁ ነው። አሁን እዚህ ኦሪጋኖ ማርጌበታለሁ። እዚህ ጋር ኦሪጋኖ አለው። ብዙ ቅመሞች ናቸው የተጠቀምኳቸው። ያው እንደነገርኳችሁ ካለን ያለንን ቅመም መጠቀም ነው፣ እንደ ፍላጎታችን ነው። እኔ ቅመም ላይ ይሄን አድርጉ ይሄን አታድርጉ አይደለም፣ ምክንያቱም ሰው እንደ ፍላጎቱ ነው። ካላችሁ ደግሞ ሁሉንም ቅመም ተጠቀሙ። ለምሳሌ ፍልፍል አስዋት፣ ከሙን ፓውደር፣ ካሬ ፓውደርም ካለ ቺሊ ፓውደርም
አሁን እዚህ ጋር ቀላቅለዋለሁ ማለት ነው። እኔ እንደነገርኳችሁ እኔ ሰዓት ስለሌለኝ እንጂ ዘይት ሳላደርግበት ልክ እንዲሁ እንዳለ ቀላቅዬ ባስቀምጠው አሪፍ ይሆናል። ግን እኔ ሰዓት የለኝም አሁን ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት ፈቅፍቄው ነው ፍሬሽ ማለት ነው። እዚህ ደግሞ ፍሬሽ ሽንኩርት አለኝ። እዚህ ጋር ደግሞ እንትን አለኝ ሌሙን፣ የተጨመቀ ሌሙን ማለት ነው። እዚህ ጋር ፍሬሽ ዝንጅብል ብናደርግበትም አሪፍ ነው። እኔ ግን የተፈጨ ፓውደር ዝንጅብል ስላደረኩበት በቂ ነው። የተፈጨ እንትን ምንድነው ሽንኩርት ካለ ጋርሊክ ፓውደር ካለ መጠቀም እንችላለን። እኔ ግን ፍሬሽ ነው የተጠቀምኩት። እኔ ፍሬሹ ደስ ይለኛል። ነጭ ሽንኩርትና ሽንኩርት ሲሆን ፍሬሹ አሪፍ ነው። እሺ እንደነገርኳችሁ ዘይት እጠቀማለሁ። አሁንም ዘይቱን ነው የምጠቀመው፣ ኖርማሉን ዘይት አይደለም። ያው የማስቀምጠው ቢሆን አሁን ዘይት አላደርግበትም። ቅመሙ በደንብ ከእንትኑ ጋር እንዲያያዝ ዘይት አያስፈልገውም ነበር፣ ግን እኔ አሁን ቶሎ ልሰራው ስለሆነ ነው የምጠቀመው። እንደምትመለከቱት እንደዚህ አድርጌ ቀላቅየዋለሁኝ። ሽታውን አጠይቆኝ እንዴት እንደሚሸት ቅመሙ፣ የቅመሞቹ ሽታ ማለት ነው። አሪፍ አድርጌ ነው የቀላቀልኩት። አሁን እዚህ ወደ አዘጋጀሁት እንትን ላይ አደርገዋለሁኝ ማለት ነው። እንግዲህ እጄ ንጹህ ነው፣ ጓንት አልለበስኩም፣ ግን እጄን በደንብ ነው የታጠብኩት። እንደምትመለከቱት እንደዚህ አድርጌ ጨርሻለሁኝ። አሁን ወደ ፍሩን ለማስገባት እዚህ ጋር ትንሽ ዙሪያውን ትንሽ ውሃ አደርግበታለሁ ከስር እንትን እንዲል። ከዛ በአልሙኒየም ከላይ ሸፍነዋለሁኝ። ለተወሰነ ደቂቃ ነው እንደዛ የማደርገው። ከዛ አነሳለትና በደንብ ቀዩ እንትን ከለሩ ቡኒ እስከሚሆን ይበስላል ማለት ነው። በመቀጠል እዚህ ጋር እናንተ የፈለጋችሁትን ውሃ፣ ንጹህ ውሃ መጠቀም ትችላላችሁ ከስር ማለት ነው። እኔ ግን እዚህ ጋር ቀይ እንዲሆን ስለሚፈልጉ ትንሽ ሳልሳ አደርግበትና ከዛ እዚህ ጋር ምን አደርግበታለሁ? ትንሽዬ ቁንዶ በርበሬ፣ ከሙን ፓውደር አደርግና በጠብጠዋለሁ ማለት ነው። ከስር ትንሽ ነው የሚያስፈልገን፣ ብዙ አይደለም፣ ምክንያቱም ራሱ ሶስ አለው ቲማቲም ስለተጠቀምን። በኋላ ደግሞ ፍን ስለሚል በራሱ ጊዜ እንትን ይላል። እሺ ያው አሁን ልቀላቀለው ነው። ትንሽ ዘይቱን ከዛ ውሃ ማለት ነው። ከዚህ በቃዋል። አሁን እዚህ ጋር እንደዚህ ከስር ላይ በቃ ቀይ እንዲሆን ነው እንትኑ ከስር ስቦ ምንድነው ሶሱ ቀይ ሶስ እንዲሆን ነው የተጠቀምኩት። አለመጠቀም ትችላላችሁ። ንጹህ ውሃን ብቻውን መጠቀም ትችላላችሁ። ምንም ችግር የለውም። እሺ ያው እንደምትመለከቱት ትንሽ ያነሰው ስለመሰለኝ ትንሽ ውሃ አላደርግበት ነው። ከላዩ ላይ አይደለም ማደርገው፣ እንደዚህ ጫፍና ጫፍ ዳርና ዳር ላይ ነው ማደርገው። እዚህ ጋር ፎይል አዘጋጅቻለሁ። ከዛ ሸፍነዋለሁ ማለት ነው። እንደዚህ አድርጌ ዝግት አድርጌዋለሁኝ። አሁን ወደ ፍሩን ላስገባው ነው። መጨረሻውን ደግሞ አብረን ነው ያስገባ ነው። በጣም እኔ በጎን ሌላም እየሰራሁ ነው። መጀመሪያ ያስገባ ነው። ትንሽ ቀረዋል። ከዛ ከላይ ከፍትበታለሁ ማለት ነው። የናሰው በፊት አነሳ ሆነ አሁን ከላይ ቀይ
ሆኖ ይበስላል ማለት ነው። ከታች እንደምታዩት የጨመርኩት ውሃ የራሱ መረቅ ሆኖ አለው። በደንብ ይሄንን ይመጣዋል። ከላይ ደግሞ ቀይ ይሆናል። አሪፍ የሰራነው ዶሮ በአትክልት እንደዚህ እንደምትመለከቱት ሆኗል። የጨመርነው የነበረው መረቅም እንደዚህ መጠጥ አድርጎታል። ሙሉ በሙሉም አልመጠጠም፣ ደረቅም አልሆነም። አሪፍ ሆኗል ማለት ነው። ሰርታችሁ ሞክሩት። በጣም ቀላል አሰራር ነው።